ደህና ናችሁ ወይ? እግዚአብሔር ይባርካችሁ። ታንኪዩ እድል ስለሰጣችሁን። ያው ትላንትና ነበርኩ እና ምስጋናዬን አቅርቤያለሁ። ተባረኩ። ደግሞ ከእህቴ አቢጋያ ጋር እንደማገለግል ክፍሌ ሲነግረኝ ደስ ነው ያለኝ። ስለማቅሽ በዝሙርሽንና በኤልሻዳይ የምታደርጋቸውን አገልግሎቶች ስለምሰማ እግዚአብሔር ይመስገን። ተስፋዬ ጫላ ሰላም በልልኝ ብሎኛል። የመጣሁት ከሱ ቸርች ነው። ቅርብ ጊዜ እናንተ ቸርች ነበር እና የተወደደች እህትናት ታድለሃል ሰላም በላት ብሎኛል። ሁላችሁንም ኬብሮንም መጥቶ ያውቃል። በጣም ረጅም ዓመት ነው የሚያስታውሰው አላውቅም። ኬብሮን መጥቼ ያውቃለሁ አለ። ኦኬ እሺ፣ ሙዚቀኞች ሁላችሁ ጌታ ይባርካችሁ፣ ተባረኩ። ክብር ለጌታ ይሁን። ዛሬ እኔ መናገር የምፈልገው ስለ ጸሎት ነው መናገር የምፈልገው እና ስለሱ ጥቂት ደቂቃዎችን ወስጄ እናገራለሁ። እስቲ ስለ ቃሉ እንጸልይ። ክብር ለጌታ ይሁን። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ምስጋና ሁሉ ላንተ ይሁን። በዚህ ሰዓት አንተ ስላለክ በመንፈስ ሰማያት ውበትን አገኙ። ጌታ ሆይ ውበታችን አንተ ነህ። መናገር እንደሚገባኝ ደግሞ እናገር ዘንድ ጌታ ሆይ አንደበቴን በመክፈት በዚህ ሰዓት የቃል ደጆች እንዲበሩ እንደ ሰው ተዘጋጅቻለሁ። ግን መንፈስ በእናንተ የሚናገር ያባታችሁ መንፈስ ነው እንደተባለ መንፈስ ቅዱስ በዚህ ስፍራ እንድትናገረን በክርስቶስ ኢየሱስ ስም ጸለይኩ። ምትበሉ የምትጠጡ ብትሆኑ ምንም ነገር ብታደርጉ የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ተብሎ እንደተጻፈ ክብሩ ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ክብር ለጌታ ይሁን። የያዕቆብ መልእክት ምዕራፍ 5 ከቁጥር 13 ጀምሮ ያለውን በጌታ በኢየሱስ ክርስቶስ ስም አነበውና ወደምናገርበት ሐሳብ እሄዳለሁ። ክብር ለእግዚአብሔር። ከቁጥር 13 ጀምሮ በጌታ በኢየሱስ ስም ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎቹን ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትም ሰርቶ እንደሆነ ይሰራይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ፣ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩ ዝናብን ሰጠ፣ ምድሪቷም ፍሬዋን አበቀለች ይላል። ክብር ለጌታ ይሁን። እንግዲህ ኮንፈረንስ አዘጋጅታችሁ ትምህርት ነው እኔ ማስተምረው። ይህን እድል እንዳገኘ ሰው በጣም በህይወታችን ኢምፖርታንት ምን ልስጣቸው ብዬ ሳስብ ይከፈትላችኋል ከፍትላላችሁ ብያችሁ እንደማልሄድ እርግጠኛ ሁኑ። ምክንያቱም በህይወታችሁ በጣም መሰረት የሚሆን ነገር የሚጠቅማችሁ ነገር በዚህ 2 ቀን ልሰጣችሁ ነው የተዘጋጀሁት። ያም ትምህርት ነው። ክብር ለጌታ ይሁን። የእግዚአብሔር ቃል ግን ስለሆነ ትምህርትም ቢሆን ይፈውሳል። ሃሌሉያ። እግዚአብሔር ቃል ስለሆነ ጨለማችንን ያበራል። ሃሌሉያ። የእግዚአብሔር ቃል ስለሆነ ምናልባት የምትጠብቁት ጥያቄ ቢኖራችሁ ያዛ ጋር ይደርሳል። 2 አፍ ካለው ሰይፍ ይልቅ የተሳለ ሕያው ስለሆነ ማለት ነው። የሚሰራ ስለሆነ ማለት ነው። ሃሌሉያ ስለሆነ ማለት ነው። ክብር ለእግዚአብሔር። ስለዚህ ለመማር በጣም አላስረዝምባችሁም። ለመማር ተዘጋጁና ክብር ለጌታ ይሁን። ቪዲዮም ሪከርድ ስለሚደረግ ጥሩ ነው፣ ደግማችሁ መስማት ትችላላችሁና ያዕቆብ ይኸውላችሁ ይህንን ክፍል የጻፈው ያዕቆብ የጸሎት ሰው ነበረ። የጸሎት ሰው ነበር። የቤተ ክርስቲያን ታሪክ ስለ ያዕቆብ ይነግረናል። መጽሐፍ ቅዱስ ላይ ከተጻፉት ውጪ የቤተ ክርስቲያን ታሪክ የሚባል ነገር አለና የጸሎት ሰው ነበር ይላናል። እንደውም የታሪክ ጸሐፊ ሲጽፍ ጉልበቱ እንደ ግመል ጉልበት የጠነከረ ነበር ይላል። በጣም ወንደርፉል ሊደር ነበር። በጣም የሐዋርያት ሥራ ምዕራፍ 15ን አንብቡ። በጣም የተሳካለት መሪ ነበር። የሐዋርያት አህማድ የሚባሉትን እነሱን የሚሰበስብ ሰው ነበር እና በጣም ትላልቅ ስነ መለኮት ጥያቄዎችን የመራና የፈታ ሰው ነው። የሐዋርያት ሥራ ምዕራፍ 15 ነው። ሐሳቤ ስላልሆነ አንብቡት። ክብር ለጌታ ይሁን። እና የቄሳሪያው ኤውሴቢዮስ የሚባል ሰው የቤተ ክርስቲያን የታሪክ አባት የሚባል ሰው ስለሱ ጽፏልና ጉልበቱ እንደ ግመል ጉልበት ነበር ይለዋል። እና ክፍሉ መጽሐፉን ስትመለከቱ ምዕራፍ 1 ላይ ስትሄዱ ራሱ የተበተኑትን
አይሁድ ለነሱ የመጀመሪያው ምዕራፍ ሲጽፍላቸው ምን ይላቸዋል? በቃ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ብሎ የመጽናናት መልእክት ካደረገ በኋላ ቀጥሎ የሚላቸው ነገር ምንድነው? ከእናንተ ማንም ጥበብ ቢጎድለው ለሁሉም ሳይነቅፍ በልግስና ለሚሰጠው ይለምን ይላል። መልእክቶቹን ሁሉ ስታዩ ጸሎት ነው እና ይህ ከታሪክ ጸሐፊ ካለው ጋራ ይስማማል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያዕቆብ በዚህ ምዕራፍ 5 ላይ ከአንድ ጀምሮ ያለው ክፍል ላይ ስለ ጸሎት ይናገራል። በዚህ በ4 ቁጥር ውስጥ በጣም ወሳኝ ነገሮችን ይናገራል። ክብር ለእግዚአብሔር ይሁን። ስንቶቻችሁ ታውቃላችሁ? እኔ ጸሎት አስተባባሪ ነው አገልግሎቴ። ክፍሌ ያውቃል 24 ሰዓት ጸሎት ኦንላይን አስተባብራለሁና የመጀመሪያ ቀን ስለ ጸሎት ነው መናገር ፈልግ። እኔ ህይወቴ ምን አይነት ሰው ነበርኩ? በጸሎት የተሰራ ሰው ነኝ። እኔ ካሳንቺስ ነው ተወልጄ ያደግኩት። በጣም ዱርዬ ልጅ ነበርኩ። በጣም ብዙ እስር ቤት ነበር ማሳልፈው። ከዛ ወደ ጌታ መጣው። ቀጥታ ኳየር መሆን ፈለግኩ። የሆነ ፓንክ ምናምን ስለነበርኩ ኳየሮች ናኛ ጋር አሉኝ። ኳየር መስላለሁ አቢጌ አሁን ወፍሬ ያለው አለመስልም እና ናኛ ጋር ሲሉኝ እዛ ተፈተንኩ። ያኔ ፈተና ነበርና ስፈተን በቃ ጨለማዬን ጌታ እያበራ እያልኩ ስል በቃ አንተ በዜማ በለው አለኝ። ዘማሪዎች ይገባና ያኔ እንሰማለን። የኳየር መሪው አትሂድ ጸሎት ግባ አለኝ። በህይወቴ ያደረገልኝ ትልቅ ነገር ይሄን ነው። መዝሙር በጣም ጥሩ ነገር ነው። በጣም ነው የማከብረው። ወደ ጸሎት ከተተኝ። ክብር ለጌታ ይሁን። ከዛ በኋላ ወደ ጓደኞቼ ሄጄ ኢየሱስ ክርስቶስ ያድናል ብዬ ስላቸው እንዴት አያድንም? አንተን የጆቫ ስዕል አስመስለው አሉኝ። ክብር ለጌታ ይሁን። በጸሎት ብዙ ነገር ነው ከውስጥ የተፈታው። ዛሬ ያለው ሰው ተሰርቶ እዚህ ላይ የመጣው በጸሎት ነው። ይህ ዘመን በጣም ጸሎትን ከቴክኖሎጂው ከተለያየ ነገር የተነሳ በጣም ጸሎትን የሚዋጋ አብሶ በምዕራቡ ዓለም ስንኖር ከስራም ከምንም የተነሳ ጸሎት ላይ ተጽዕኖ ፈጥሯል። ስለዚህ ቅዱሳን ስለ ጸሎት በጣም ማወቅ ስፔሻሊ ቤተ ክርስቲያን ክብር ለጌታ ጸሎትን ጥላ የትም ልትደርስ አትችልም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ያዕቆብ ስለ ጸሎት በህይወቱ የተረዳ ሰው ነውና በ4 ቁጥሮች ላይ በጣም ትላልቅ ነገሮችን ይናገራል። ኢየሱስ ክርስቶስ ጌታ ነው። አንደኛው ምንድነው? ለራሳችን መጸለይ እንዳለብን ይናገራል። ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ምን ይበል? ይዘምር። ለራሳችን መጸለይ እንዳለብን ይናገራል። ክብር ለጌታ ይሁን። ሁለተኛ ላይ የቤተ ክርስቲያን መሪዎች ለህዝቡ ለታመሙ መጸለይ እንዳለበት ስለ ቤተ ክርስቲያን ስልጣን ይናገራል። እግዚአብሔር ለቤተ ክርስቲያን ጸሎት የሚባል ነገር ሰጥቷታል። ክብር ለጌታ ይሁን። ምእመኗን የምትፈውስበት ኢየሱስ ክርስቶስ ጌታ ነው። ጸሎት የሚባል ነገር ሰጥቷታል። ስለ ቤተ ክርስቲያን ስልጣን ይናገራል። ከእናንተ ማንም ምን ያደርግ የታመመ ቢኖር የቤተ ክርስቲያን መሪዎች ዘይት ቀብተው ምን ያድርጉ ይላል? ይጸልዩ። ስለ ቤተ ክርስቲያን ይኸውላችሁ እና ሐዋርያው ጳውሎስ በጣም የእግዚአብሔር ምስጢር የሚያስተውሉ አስተማሪዎች ነበሩ። እስከ ሰማይ ሶስተኛው ሰማይ የተነጠቁ በጣም የሚገርሙ ታምራትና ድንቅ ልብሳቸውን ይይዙ ዘንድ ሰዎች ይመኙ ነበር፣ በመንገድ ሲያልፉ ነበሩ። ነገር ግን በታምራት በማስተማር ከሰሩት በላይ አባትነት ሁሉ በሚሰየበት በአብ ፊት ስለእናንተ ምን አደርጋለሁ ይላል? እንበረከ ስለ ህዝቡ ስለ ምእመኑ የሚጸልይ በወንጌል ስለደረሰው ህዝብ የሚጸልይ ተንበርክኮ ምን እንዲሆኑለት ነው የሚጸልየው? ክርስቶስ በልባቸው በእምነት እንዲሆን የእግዚአብሔር ፍቅር ሰፍታው ርዝመቱ ስፋቱ ከመታወቅ የሚያልፈውን የክርስቶስ ኢየሱስ ፍቅር ያውቁ ይበረቱ ዘንድ በጸሎት በማስተማር ብቻ ነው በጸሎት እንደሚሰራ ያውቃል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ለጌታ ይሁን። ሃሌሉያ! ስለዚህ ቤተክርስቲያን መሪዎች በጣም ልንጸልይ ይገባል፣ ለህዝቡ ማለት ነው። እያንዳንዱ ስለሌላው ይጸልይ ይላል። አንዱ አካል ስለሌላው ወንድም እርስ በርሳችሁ ጸልዩ ይላል። ተያዙ እንጸልይ ምናምን ይሄ እንትን አይደለም፣ መንፈሳዊ ነው፣ መጽሐፍ ቅዱሳዊ ነው። ኢየሱስ ክርስቶስ ጌታ አንዱ ስለሌላው ለምን ትፈወሱ ዘንድ። ክብር ለጌታ። ያንተ ጸሎት ሁለታችሁ ተያዛችሁ ስትጸልዩ ትፈወሱ ዘንድ ኢየሱስ የሚባል ስም እግዚአብሔር በእናንተ አኑሯል። ክብር ለጌታ ይሁን። ሃሌሉያ! አንዱ ስለሌላው ይጸልያል። የአካሉን የጸሎት ኃይል እዚህ ላይ ደግሞ ይነግረናል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር። ከዛ ኤልያስ እንደኛ የሆነ ሰው ነበር ይላል። ሃሌሉያ!
አያችሁ የብሉይ ኪዳን የጸሎት ሰው ነበረ። ልክኛውን በያዕቆብ ህይወት እኔ በጣም ኢንካሬጅ እንደሆንኩኝ ያዕቆብ ደግሞ በኤልያስ ህይወት ኤልያስ እንደኛ የሆነ ሰው ነበር። ምን ይኸውላችሁ ስፔሻል ነገር የከበረ ነገር ትልቅ ነገር ስታዩ ያ ሰው እንደናንተው ሰው ነበር። እንደናንተው ሰው ነው። ልዩነት ያመጣው በጌታ ፊት የመሆን ጉዳይ ነው። ሌላ ታሪክ የለው። ምንም አይነት ጸጋ። በጣም አንድ ደስ የሚለኛል ስለ መቄዶንያ ሰዎች ሐዋርያው ጳውሎስ የተናገረው ነገር። የመቄዶንያ ሰዎች ታውቃላችሁ፣ እሱ አይደለም ሐሳቤ አሁን ወደ ልቤ የመጣው። የመቄዶንያ ሰዎች በጣም በብዙ ድህነት ተፈትነው ሳሉ በጣም ይሰጡ ነበር አይደል? በብዙ መከራ ተፈትነው ሳሉ የደስታቸው ብዛት አይገርማችሁ? ይልና ሐዋርያው ጳውሎስ እንደዚህ ይላል፣ ለመቄዶንያ ስለተሰጣው ጸጋ ወንድሞቹ ያስታውቃቸዋል። እና ሐዋርያው ጳውሎስ እነዚህ ሰዎች ችሎታ፣ የነዚህ ሰዎች መሰጠት፣ የነዚህ ሰዎች እንዲህ መሆን ሲያይ የሚያዩ የመቄዶንያ ሰዎችን ሳይሆን የእግዚአብሔርን ጸጋ ነው የሚያዩ። ሃሌሉያ! የእግዚአብሔር ጸጋ ነው ልዩነትን የሚያመጣው። ክብር ለጌታ። ሁላችን አንድ አይነት ሰዎች ነን። ኢየሱስ ክርስቶስ ጌታ ነው። ለሰው የከበረ ሀብቱ ምንድን ነው? ትጋቱ ነው። ክብር ለጌታ። ትጋቱ ነው። ኢየሱስ ክርስቶስ ጌታ ነው። ስሙ ይባረክና ኤልያስ እንደኛ የሆነ ሰው ነበር ይላል። የሆነ ነገር ባረክ ትፈልጋላችሁ? ለውጥ ማምጣት ትፈልጋላችሁ? ጸልዩ። ክብር ለጌታ ይሁን። ጸልዩ። ኤልያስ እንደኛ የሆነ ሰው ነበር። ልሳኔ እየመጣ ጸልይ እያለኝ ነው የምሰብካችሁ፣ ግን በኋላ ላይ እንጸልያለን ቃሉን መናገር ስላለብን። ኢየሱስ ክርስቶስ ጌታ ነው። እና መጨረሻ ላይ የሚለው ነገር ስለ ኤልያስ ብቻ ሳይሆን ዝናብም እንዳይዘንብ አጥብቆ ጸለየ ይላል። መጀመሪያ ሰው ለራሱ መጸለይ ስላለበት ተናገረ። ከዛ በኋላ ምን ማድረግ አለ? ቤተክርስቲያን ለህዝቡ መጸለይ ያለባት፣ ከዛ እርስ በርሳችሁ መጸለይ ያለባችሁ አለ። ከዛ በተፈጥሮ ላይ ስለ መጸለይ ተናገረ። ጸሎት ተፈጥሮን እንኳን የመለወጥ አቅም አለ። ክብር ለጌታ። ሰውን አይደለም፣ ቤተክርስቲያንን አይደለም፣ አገርን ለምነኝ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጣለሁ። አገርን የመለወጥ ምድርን የመለወጥ እንኳን አቅም አለው ጸሎት። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር። ስለዚህ ስለ ተፈጥሮ ተናገረ ያዕቆብ። ዝናብ እንዳይዘንብ ጸለየ። ከዛም ደግሞ ጸለየ፣ ምድሪቷም ዝናብን ሰጠች አለ። ኢየሱስ ክርስቶስ ጌታ ነው። አያችሁ እነ ኢያሱም ጸልየዋል። እነ ኢያሱ እኮ በገባዖን እኮ ጠላቶቻቸውን እስኪበቀሉ ድረስ በገባዖን ፀሐይ ትቁም ብለው ጸልየዋል። ሃሌሉያ! ፀሐይ ትቁም እና አልቸኮለችም ይላል። ጨረቃም አንድ ቀን ሙሉ ዘገየች ይላል። ሃሌሉያ! እግዚአብሔር የሰውን ቃል የሰማበት እንደዛ ቀን ጊዜ አልነበረም ይላል በምድር። ከዛም በኋላ ከዛም በፊት ይሏል። በተፈጥሮ ላይ ይጸልያል። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ሕያው አምላክ ነው። ወንድሞቼ እናቶቼ፣ የሚሰራ የሚለውጥ አምላክ ነው። አባቶቻችን ስለ ተፈጥሮ ስለ ምድር ጸለዩ። ክብር ለጌታ። ስለ ሀገራቸው ጸለዩ። ኢየሱስ ክርስቶስ ጌታ። እነ አስቴር ህዝባቸውን በልመና ምን አደረጉ? ተቀበሉ፣ ገለበጡት። እነ መርዶክዮስ ትዝ ይላችኋል። የአስቴርና የመርዶክዮስ ኮንቨርሴሽን አይደለ? አንቺ በዚህ ቦታ ሆነሽ ቢሆን ምናልባት እድናለሁ ብለሽ እንዳታስቢ እግዚአብሔር ከሌላ ቦታ ደህንነትን ያመጣል ሲላት ይኸውልህ አለችው። መርዶክዮስ ሆይ አሁን ምን አድርግ መሰለህ? እኔና ደንገጥሮቼ እንጸልያ ቶ አለችው። ዲስከሽኑን ምናምኑን ያሳድጌሽ ነው ንጉሥ ቤት ስለገባሽ ቶ አሉ ባልታውና ምን አድርግ? እኔና ደንገጥሮቼ ምን እናደርጋለን? እንጸልያለን፣ እንጾማለን። አንተም እንደዛ አድርግ። በዚህ ነው የሚለወጠው። የሃማ ነገር የሚገለበጠው በጸሎት ነው። በጭቅጭቅ አይደለም፣ በስብሰባ አይደለም፣ በዲስከሽን አይደለም። ተው መርዶክዮስ ጾሙ፣ በልመናቸው ምድራቸው ተሰጣቸው። ኢየሱስ ክርስቶስ ጌታ ነው። ወንድሞቼና እህቶቼ ሆይ በጌታ ፊት እንሁን። ክብር ለጌታ። ሃሌሉያ! ክብር ለእግዚአብሔር ነው። እግዚአብሔር ራሱ ለሰለሞን ተገልጦ መጽሐፈ ዜና መዋዕል ካልዕ ላይ ምዕራፍ 7 ላይ ስትመለከቱ ራሱ እግዚአብሔር ለሰለሞን ተገልጦ ምንድን ነው ያለው? ሕዝቤ ቢጸልዩ ምድራቸው ምን አደርጋለሁ ነው ያለው? እፈውሳለሁ ነው ያለው።
መጽሐፈ ዜና መዋዕል ካልዕ ምዕራፍ 7 ቁጥር 17 ላይ በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውን ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውን ይቅር እላለሁ፣ ምድራቸውን ምን አደርጋለሁ? እፈውሳለሁ። ምድራቸው ምን አደርጋለሁ? እፈውሳለሁ። ክብር ለእግዚአብሔር። ይሄንን ምን እንለዋለን? በዚህ ላይ 5 ነጥቦችን ብቻ ተናግሬ ነው የምጨርሰውና የእግዚአብሔር ኤሪያ ኮድ እለዋለሁ እኔ ስለ ጸሎት ሳስተምር። የእግዚአብሔር ኤሪያ ኮድ እነዚህ ለሰለሞን እግዚአብሔር የሰጠው መርህ አሁን ወደ ዩኬ አይ ቲንክ 0044 ነው ይደወላል። ወደ ኢትዮጵያ 00250 ወደ እግዚአብሔር የምንደውልበት ኮድ እንደማለት ነው። ኢየሱስ ክርስቶስ ጌታ ነው። እንዴት እንደምንጸልይ የእግዚአብሔር ኤሪያ ኮድ እለዋለሁና እግዚአብሔር ይወላችሁ ይሄንን የሰለሞን ቤተ መቅደስ ማለት እጅግ የሚያስደንቅ ብሎታል። ራሱ እግዚአብሔር ነው ያለው። ይሄንን ወደ ታች ስትወርዱ እዚህ ክፍል ላይ ህዝቡን ብትመለሱ ሌሎችን አማልክት ብታመልኩ ይላል። ምንም እንኳን የሚያስደንቅ ቢሆን ይላል ይሄንን ቤተ መቅደስ እንደምናምን አደርገዋለሁ ሲል ራሱ ለምን ላያስደንቅ አይችልም? እግዚአብሔር ራሱ በሱ ዲዛይን በሱ ፕላን የተሰራ ቤተ መቅደስ ነው። ንግስት ሳባ ይሄንን እግዚአብሔርን ቤት መታ የሳባ ንግስት ባየሽ ጊዜ ያላችሁን ታውቃላችሁ አይደል? የቤቱን ስራ ቤቱ በሚያገለግሉት ብላቴኖች ባየሽ ጊዜ ነፍስ ከምድር ዳር ያንን ቤት ለማየት ይመጡ ነበር። እግዚአብሔር ግን አይገርማችሁ አይገደውም። ህዝቤ ይላል። ሃሌሉያ! በዘመናት መካከል እግዚአብሔር ከቁስ ጋር ጉዳይ ኖሮት አያውቅም። ከህዝቡ ጋር ነው። ከኔና ካንተ ፊት ጋር ጉዳይ አለው። ሃሌሉያ! ከኔና ካንተ እሱን መፈለግ ጋር ጉዳይ አለው። በዚህ ቤተ መቅደስ ለስሙ ሰርቶታል። ታቦቱ በዛ ይቀመጥ ዘንድ ለይቶታል። በስሜ የተጠሩት ህዝቤ ይላል። የእግዚአብሔር ህዝቡን ጌታ ይፈልጋል። ኢየሱስ ጌታ ነው። ሃሌሉያ! ያለ ጸሎት አትሁኑ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። በስሜ የተጠራው ህዝቤ ይላል። በአዲስ ኪዳን ከህንፃው ጋር ጉዳይ የለውም። እግዚአብሔር ስሙ ይባረክ። በዘመናት መካከል ጉዳዩ ነው እና ጌታችን ኢየሱስ ክርስቶስ ትዚላችሁ እንደሆነ ሄሮድስ የሰራውን ቤተ መቅደስ አንዱ ደቀ መዝሙር ምን አለው? ተመልከት ጌታ ሆይ እነዚህን ህንፃዎች አለው። ተመልከት ሲል ድንጋይ በድንጋይ ላይ ምን ሳይል አይቀርም አለው፣ ሳይፈርስ አይቀርም አለው። በኋላ ትዚላችኋል አለ ተመልሶ እርግብ ሻጮች ምኖች በቤተ መቅደስ ውስጥ ሲያገኝ ቤቴ የጸሎት ቤት ይባላል አለ። እናንተ ግን የወንበዶች ዋሻ አደረጋችሁታል። የእግዚአብሔር ቤት የጸሎት ቤት ነው። ጸሎት የሌለው የእግዚአብሔር ቤት ሄዶ የወንበዴ ዋሻ ነው የሚሄደው። የኃጢአት መጫወቻ ነው። የእግዚአብሔር ቤት ነው ላችሁ የክርስቶስ ኢየሱስ ቤተክርስቲያን የማትጸልይ ቤተክርስቲያን ናይት ክለብ ነው የምትሆነው። ይሄንን በግልጽ ነው ማለት። የማትጸልይ ቤተክርስቲያን የሌባ መጫወቻ ነው የምትሆነው። የማትጸልይ ቤተክርስቲያን የወመኔዎች መጫወቻ፣ ሚለይ የለም፣ አይኑ የተከፈተ የለም፣ ለጽድቅ የሚቀና የለም፣ ኃጢአትን የሚጠየፍ ህዝብ አይኖርባትም። ኢየሱስ ክርስቶስ ጌታ ነው። የወንበዴዎች ዋሻ ያደረጋችሁታል። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ቤቴ የጸሎት ቤት ይሆናል። በስሜ የተጠሩት ህዝቤ በአዲስ ኪዳን ቤተ ክርስቲያን ማለት ነው። በስሜ የተጠሩት ህዝቤ ማለት በብሉይ ኪዳን እኔና እናንተ ማለት ነው። በገዛ ደሙ የዋጃት በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ይላል። አያችሁ እግዚአብሔር ትልቅ ነው። የሥጋ ለባሽ ሁሉ አምላክ ነው። የማይጸልይ ህዝብ የለም በምድር ላይ የማይጸልይ ህዝብ የለም። ሁሉ ሰው እዚህ ጋር አሁን አይሁዶች ስናይ ነበር። ይሄ ሰፈር የአይሁዶች ሰፈር ነው። ይጸልያሉ፣ አህዛብ ይጸልያሉ፣ ሙስሊሞች ይጸልያሉ፣ ጆዎች ይጸልያሉ፣ ምኖች ይጸልያሉ። ሁሉ ሰው ይጸልያል። እነሱም እጁን ይከፍታል። ህይወት ላለው ነገር ሁሉ ከመልካምነቱ ይሰጣል። እነ ቆርኔሌዎስም ጸልየዋል። አህዛቦች ናቸው። እግዚአብሔር ይፈራ ፈቃዱ የሚያደርግ ቢሆን በእውነት አለ ጴጥሮስ ተደነቀ። በአይሁድነቱ ይመካ ነበር። እግዚአብሔር ትልቅ ነው። የሥጋ ለባሽ ሁሉ አምላክ። እኔና እናንተ ምንድነው ልዩ የሚያደርገን? ለምንድነው እግዚአብሔር ህዝቤ የሚለው? እኔና እናንተ ራይት አለን። አያችሁ እኔ ለሰለሞን ነግረው ነበር። ያኔ ዩኬ እና ኢዩ አንድ ላይ በሆኑ ጊዜ መጥቼ እህት ላለች ለንደንና መጥቼ እናይ ነበር አውጥቼ ነበር እና በቃ ይሄንን ለኢምፕሎየር ስጣው
ማንም ሰው እንዳያገኘው ኢንሹራንስ ነው ምናምን ነው አሉኝ። እና ያ ምን ማለት ነው? የሥራ ፈቃድ ይመስለኛል። ናሽናል ኢንሹራንስ ምናምን ማለት ነው። ያ ኤንአይ ነምበር የሌለው ሰው እኔና እናንተ ያ ኤንአይ ነምበር ነው ያለንን በክርስቶስ ፊት ከሌላው ሕዝብ እንለያለን። አባ አባ ብለን የምንጮህበት የልጅነት መንፈስ ተቀበላችሁ። አያችሁ፣ ከስጋ ለባሽ ሁሉ ይለያል። እኔና እናንተ በመረቀልን በሱ በደሙ በኩል መግባት አለን። የኔና የእናንተ ጸሎት በጣም ሕያው ነው። የቀረብን ነን። እኔና እናንተ ስልጣን አለን፣ ልጆች ነን። ኢየሱስ ክርስቶስ ጌታ። ክብር ለጌታ ይሁን። አያችሁ፣ እንደ ሌላ ሰው አይደለም የምንጸልየው። እኔና እናንተ ሕዝቤ በስሜ ሕዝቤ አለ እግዚአብሔር። እኔና እናንተ እንድንቀርብ ወደፊቱ እንድንሆን ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። የልጅነት ስልጣን ማለት ነው። ምርጦች፣ ሃሌሉያ፣ ምርጦች የተባልን እኔ መረጥኳችሁ እንጂ እናንተ አልመረጣችሁም አለና ጌታ በዮሐንስ 15 ላይ አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ሾምኳችኋል። በቃ ስም የሚባል ነገር ተሰጥቶናል። በስሜ የምትለምኑትን ስም የሚባል ነገር ስልጣን አለን፣ ራይት አለን። ገብቷችኋል ብለው ነገር እንደ አሕዛብ አይደለም። የኔና የእናንተ ጸሎት ግን በዚህ ይሄንን አንጠቀምበት። እንዴት ያለ ነገር እግዚአብሔር በእጃችን እንዳደረገ በውስጣችን እኮ እሱን ፈልጉ የሚል የሚቃትት እግዚአብሔር እንዴት እንኳን እንደምንጸልይ አናውቅም ይላል። መንፈስ በማይነገር መቃተት ይገፋናል። ራሱ እንድንጸልይ ሪጀክት እናደርገዋለን። ይገፋናል፣ ራሱ ይገፋናል እንድንጸልይ ሪጀክት እናደርገዋለን። በማይነገር እንደ ፈቃዱ ይጸልይልናል። ኢቭን ምሪትን ይሰጠናል። ምን እንኳን እንደምንጸልይ ይሰጠናል። ክርስቲያን እኮ ለመጸለይ እኮ ችግር እኮ ያለበት ህዝብ አይደለም። ሃሌሉያ። አንድ ሰዓት እንኳን ልትተጓቃታችሁና ለጌታ ኢየሱስ መንፈስ ተዘጋጅታለች አለ። ስጋ ግን ይህ መንፈስ ተቀብሎ በእኔና በእናንተ ላይ ለቀቀው፣ አፈሰሰው። ኢየሱስ ክርስቶስ ጌታ ነው። ስለዚህ እንዴት በክርስቶስ የሆነ ሰው ያለ ጸሎት ይኖራል? እንዴት ይኖራል? ክብር ለጌታ ይሁን። ሃሌሉያ። ስለዚህ እኛ ስልጣን አለን፣ ምርጦች የተባልን ወዳጅ የሆንን ኢየሱስ ክርስቶስ እዚህ ይላችኋል። ሉቃስ 11 ላይ እንዲህ አላቸው፣ ከእናንተ ማናቸውም ወዳጅ ያለው በሌሊት መጥቶ የሚል ምሳሌ ያልነገራቸው ስለኔና ስለእናንተ ነው የነገረው። ወዳጅ ያለዋል። ወዳጆች ግን ብያችኋለሁ፣ ባሮች አልላችሁም። እኔና እናንተ ወዳጆች ነን። የወዳጅ ጸሎት ነው የምንጸልየው። የወዳጅ ፌሎሺፕ ነው ከእግዚአብሔር ጋር ያለ ነው። እንደ ማንም ሰው አይደለም የምንጸልየው እኔና እናንተ። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ሁለተኛው ላይ መላቸዋል ሰውነታቸውን አዋርደው ይላል። በስሜ የተጠሩት ሕዝብ ምን ቢያደርጉ? ሰውነታቸውን አዋርደው። አያችሁ፣ ራስን ማዋረድ ለጸሎት ስንሰበሰብ የምንፈጥረው ማንነት አይደለም። ራስን ማዋረድ ማንነት ነው። በቃ ላይፍ ስታይል ነው። የክርስቲያን ላይፍ ስታይል ነው። ሃሌሉያ። ጸሎት ላይ ምን ፈጥረው ነገር አይደለም። በቃ ህይወታችን እንደዛ የተዋረደ ልብ እግዚአብሔር ይፈልጋል ከኔና ከናንተ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በወርቅ የተንቆጠቆጠው ቤተ መቅደስ ወደዛ ፊታችሁን አዙራችሁ ብትጸልዩ ብሎ ራሳቸውን አዋርደው ይጸልያል። አዎ፣ ከተንቆጠቆጠው ቤተ መቅደስ በወርቅ በዳይመንድ ካበራው በላይ በእግዚአብሔር ፊት የከበረ የተዋረደ ልብ፣ በእግዚአብሔር ፊት የከበረ የተዋረደ ልብ ነው የእግዚአብሔር መስዋዕት። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አይደለ እንዴ? እግዚአብሔር እኮ እንዲህ ይላል በነቢያቱ በኩል ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ሃሌሉያ። እግዚአብሔር በተዋረደ ልብ ያርፋል። በተዋረደ ልብ እግዚአብሔር እንዲያርፍባችሁ ትፈልጋላችሁ? በእውነት እንደዚህ መስበክ አይመስለኝም። በእውነት እንደ አቢግያ መዘመር አይመስለኝም። በእውነት እንደዚህ አማረ ሕንጻ መገንባት አይመስለኝም። የተዋረደ ልብ እግዚአብሔር በዛ ያርፋል። ሃሌሉያ። የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጄ ሰርታለች፣ እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚያ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚቀጠቀጠ እመለከታለሁ። ክብር ለእግዚአብሔር ይሁን። ሃሌሉያ። ለዚህ ነው ዳዊት ምን አለ? ልባቸው ለተሰበረ እግዚአብሔር ምንድን ነው አለ? ቅርብ ነው። መንፈሳቸው የተሰበረው ምን ያደርጋቸዋል? እና ኢየሱስ ክርስቶስ ጌታ ነው።
መስዋዕትን ብትወድ ምን ባረኩ ነበር አለ? በሰጠው ነበር አለ። እና እኔ በጣም የሚገርመኝ ማለት ነው ዳዊት ሙዚቀኞች በጣም ኢንተረስቲንግ ነገር ልንገራችሁ። አንድ ያሬድ ሙዚቃ ቤት ፕሮፌሰር የሆነ ሰው አዲስ አበባ የሆነ ቦታ ሳገለግል አግኝቼው ጠይቄዋለሁና የመጀመሪያው ሙዚቃ መሳሪያ የፈጠረው ዳዊት ነው ወይ ስለው በፊት አለኝ ምልክቶች አሉ አንዳንድ እንደ ክራር አይነቶች አለኝ፣ ግን ለመጀመሪያ ጊዜ ኮምፖዝ ያደረገው ዳዊት ነው አለኝ። ሙዚቃን ኮምፖዝ ያደረገው ያቀናበረው ዳዊት ነው አለኝ። የአዲስ አበባ ዩኒቨርሲቲ ፕሮፌሰር የሙዚቃ ፕሮፌሰር የያሬድ ሙዚቃ ቤት ኮምፖዝ እና ያውቃል። በዝማሬ ያው ዘማሪ ነው ታውቃላችሁ፣ ያውቃል ሙዚቃ ምን እንደሆነ ታውቃላችሁ። በገናውን ሲደረድረዋል ያውቃል። የራሱ የኳየር ልብስ ምናምን ትዝ ይላችኋል አይደለ? ስንት እኮ መቶ ነው የሚያደርጋቸው። እንደ ንጉሥ ዳዊት ስርዓት እኮ ነው የሚለው። ካህናቱ እኮ ያገለግሉ ሰው ልብሰ መንግስታቸውን ለብሰው ምን አደረጉ ይላል? ቆሙ ይላል። ዲዛይነር ነው ለዝማሬ። እግዚአብሔርን በመዝሙር ማምለክ ጠይቁት። በቃ ዳዊት ኢየሱስ ክርስቶስ ጌታ ዲዛይነር ነው። ልብስ ኳየር ልብስ ምናምን የጀመረው እሱ ነው። በስርዓት መስዋዕት ማቅረብ የእግዚአብሔርን ታቦት በመለሱ ጊዜ በየ6 እርምጃው ስንት በሬ ይሰዋ ነበር ታውቃላችሁ? መስዋዕት ማቅረብ አይሰስትም። መስዋዕትን ብትፈልግ ብትወድ እሰጥ ነበር። በራቁትን እኮ ነው እንዴ በእስራኤል ቆነጃጅት ፊት ቅሌታ ምናምን እየተባለ ሜልኮል እያለችው ከወገቡ በላይ ራቁትን የኤፍታ እንትን እንደዚህኛ ቃ እንደምናጥብበት ነው የምናጥበት ሽርጥ የለችም። እሱን ለብሶ እኮ ነው እኮ እግዚአብሔር ታቦት ወደ ከተማ ሲያስገባ የሚዘምረው የነበረውና የእስራኤል ንጉሥ ምናምን ተብሎ ታው ይችልበታል እሱ በቃ አይም ይሄ በቃ ወድቆ ራቁቱን ሆኖ በእግዚአብሔር ፊት ሙሉ ኃይሉ ይጫወታል። ግን አይገርማችሁም? የእግዚአብሔር መስዋዕት የተሰበረ ልብ ነው አለ። ልብ ነው አለ። ግን ትክክለኛው ጀኒውን አምልኮ ያለው የቱ ጋር እንደሆነ ያውቃል። ብትወድ እሰጥ ነበራል። ግን የእግዚአብሔር መስዋዕት ይሄ አይደለም አለ። ይሄ አይደለም አለ። ኢየሱስ ክርስቶስ ጌታ ነው። ስለዚህ በእግዚአብሔር ፊት ሲቀረብ እንዴት ነው የሚቀረበው? በተዋረደ ልብ። ክብር ለጌታ ይሁን። ይሄ ላይፍ ስታይል ነው። ለጸሎት የምንኖረው ሳይሆን ክርስቲያን አገልጋይ ማንም ሰው ሊኖረው የሚገባ ህይወት ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። አያችሁ፣ የተዋረዱትን መንፈስ ሕያው ያደርግ ዘንድ እግዚአብሔር የተዋረደ ልብ መንፈስ ካለው ጋር በከፍታ በተቀደሰ ስፍራ ይቀመጣል። ክብር ለጌታ ይሁን። ቢጸልዩ ይላል። ከዛ ተዋርደው ምን ቢያደርጉ? ቢጸልዩ ፊቴንም ምን ቢያደርጉ ይላል። አያችሁ፣ ስለ ጸሎት ማወቅ አይደለም ችግራችን፣ ጸሎት አለመጸለያችን ነው። ስለ ጸሎት እናውቃለን፣ አውቃለሁ። አክት ስለማናደርግ ነው። መጸለይ መቻል አለብን። ኢየሱስ ክርስቶስ ጌታ ነው። መጸለይ አያችሁ፣ መጸለይ የመረጡ ሰዎች መጽሐፍ ቅዱስ ላይ አመለጡ። ክብር ለጌታ ይሁን። አመለጡ። ኢየሱስ ክርስቶስ ጌታ ነው። ስለ ጸሎት ማወቅ ሳይሆን ቢጸልዩ ይላል። ቢጸልዩ ክብር ለጌታ ይሁን። አመለጡ። ሃሌሉያ። ክብር ለጌታ ይሁን። አባቶቻችን አንተን ተማመኑ፣ አንተም አዳንካቸው፣ ወደ አንተ ጮሁም አመለጡም ይላል። ሃሌሉያ። ያስመልጣል። ሕያው ነው፣ የሚሰራ ነው። ጸሎት መሳሪያ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ያስመልጣል። አያችሁ፣ ሐና ይኸውላችሁ፣ እኔ የምፈራው ነገር አለ። የምዕራቡ ዓለም ዋስትና እንዳያዘናጋን፣ አያችሁ፣ እንዳያዘናጋን በጣም ነው የምፈራው። በጣም በቃ አያችሁ፣ አልታመምንም ማለት፣ ኑሮ ተሳካልን ማለት፣ ምናምን ማለት፣ ጸሎት አያስፈልገንም ማለት አይደለም። ጸሎት እኔ ወደ 20 ዓመት ቤተክርስቲያን መርቻለሁ። ቤተክርስቲያን ምን እንደሆነ አውቃለሁ። ሰዎች ወረቀት የላቸውም። ይመጣሉ ቸርች፣ ምን የላቸውም፣ ይመጣሉ ቸርች፣ ይመጣሉ። ጾም ጸሎት ፕሮግራማችን ላይ ይመጣሉ። ልክ ወረቀት ሰው ላይፍ ሲስተካከልላቸው ምናምን ይቀራሉ። ጸሎት ከዛ በላይ ያለ ሚስጥር ነው። አያስፈልገንም ማለት ስንታመም ችግር ሲደርስብን አይደለም እንጸልይ። እውነት ነው፣ መከራ የሚቀበል ማንም ቢሆን ይጸልይ። ኢየሱስ ክርስቶስ ጌታ ነው። ሐና ይኸውላችሁ እና እኔ የዚህ ምዕራብ ሀገር የሰጠን ዋስትና እግዚአብሔር ፊት እንዳንፈልግ እንዳያስጥለን እንፈልጋለሁ። ሐና በጣም የምትገርም ሰው ናት። ሐና የመጽሐፍ ቅዱሷ ሐና
ሁለተኛ ሳሙኤል ምዕራፍ አንደኛ ሳሙኤል ላይ ያለችዋ ማለት ናት። ባሏ ህልቃና በጣም አሪፍ ሰው፣ በጣም ሮማንቲክ የሚባል ሰው ነበር። በዚህ ዘመን አነጋገር በጣም ጥሩ ሰው ነበርና ሐና ልጅ ስላልነበራት ምን ታደርግ? ሁሉ ጊዜ ምን ታደርግ ነበር? ታለቅስ ነበረ። ፍናናም ደግሞ ምን ታደርጋት ነበረ? ታስቆጣት ነበረ። እና ሐና ደግሞ ህልቃና ማለት ሮማንቲክነቱ በጣም ጥሩ ሰውነቱ የግብዝ አይደለም፣ የውሸት እውነተኛ ነው። መስዋዕት ሊያቀርቡ በሴሎ በሄዱ ጊዜ 2 እጥፍ እድል ፈንታውን ያረጋት ነው። በተግባር ምን ያረገ ሰው ነው? የተገለጠ ሰው ነበረ። ለምን ታለቅሻለሽ? ለምን ታዝኛለሽ? እኔ ከ10 ልጆች አልበልጥሽብሽም ምንም አይነት እና ዋስትና ይሰጣት ነበር። በቃ አታልቅሺ፣ ታያት ፍናናን ልጅ በቃ እኔ ያለው ይፈታኛል ብለሽ ነው ልጅ ስለሌለኝ ዶንት ወሪ። ምነው የታመነ ሰው ሮማንቲክ የሆነ ሰው ነው። በጣም ጨዋ ሰው ጀንትል ሰው ነበረ። በቃ ቃል ኪዳኑን የሚጠብቅ ሰው ነው። በሴሎ ከበሉና ከጠጡ በኋላ ሐና ተነሳች ይላል። ሃሌሉያ! ሐና ተነሳች። እግዚአብሔር የጸሎት መንፈስ አንዳንድ ጊዜ ሞቅ ብሎ ጨዋታ ምናምን ደስ የሚል ሁኔታ ላይ ሆናችሁ ጸልዩ የሚል መንፈስ ይጌታ ሄዳችሁ መኪና ውስጥ ጸልዩ፣ የጌታን ፊት ፈልጉ። ሃሌሉያ የሚል ይሄ መንፈስ ከሌላ ነገር ይልቅ የተሻለ የእግዚአብሔር ፊት። ሃሌሉያ! እኔ ግን በጽድቅ ፊትህን አያለሁ፣ ክብርህንም ሳይ ምን አደርግ? ይብለጥባችሁ፣ ከምንም ነገር በላይ ይብለጥባችሁ ፊቱ ኢየሱስ ክርስቶስ ይበልጣል። ደግሞ ክብር ለእግዚአብሔር። ክብርህን ሳይ እኔ ምን አደርጋለሁ? በጽድቅ ፊትህን አያለሁ፣ ክብርህን ሳይ ምን አደርግ? እና በሴሎም ከበሉ ከጠጡ በኋላ ሐና ተነስታ ሄደች፣ ወደ ኤሊ ጋር ሄደች። ዋት አዎ ብለው ምናምን እነ ፍናና እነ ህልቃና ምናምን ክብ እኮ ጠረጴዛ ሰርተው እኮ እየበሉ እየጠጡ መስዋዕት አቅርበው ምን አድርገው የለችም። እሷ ጥፍ ብላ ሄዳ ታለቅሳለች። ኧረ ሐና እኔ ከ10 ባሎች አልበጥ ተይው በቃ። እውነተኛ የሚያጽናናትን አውቃለች። ክብር ለጌታ ይሁን። አያችሁ እግዚአብሔር ከህልቃና ይልቅ ሕያው ነው ለሐና። ስታውቁ ይሄን የእግዚአብሔርን ሕያውነት ስታውቁ እንዲህ አይነት ሰዎች ነው የምትሆኑት። ዞር ነው በጣም ይስበሯችሁም እንደ ፍናን አይነት ተስፋ የሚስጧችሁ እንደ ህልቃና አይነት ዞር ብላችሁ እውነተኛ መጽናናት የሚገኝበትን ሕያው አምላክ እግዚአብሔርን ትፈልጋላችሁ። እንደዚህ አይነት እንደ ሐና አይነት ሰዎች ነው የምትሆኑት። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። አያችሁ በማይመች ጊዜ የሱ እውነተኛ መጽናኛዋን ያወቀች ነበረች። ክብር አያችሁ። ይሄ ተሰበርኩ ጎዱኝ ብላ ከቸርች አትቀርብ ነበር። እኔ ይኸውላችሁ ምኗ እንደሚገርመኝ ታውቃላችሁ? ካራክተሯ ነው የሚገርመኝ። ሐና ካራክተሯ በቃ ይኸውላችሁ ከፍናና ጋር በአንድ ቤት የምትኖር ሴት ናት። እለት ምን የምታረጋት? ስንት ልጅ እያሳየች ምን የምታረጋት? የምታስቆጣት የምታናድዳት ናትና ወደ ሴሎ ወርዳ ኤሊ አንቺ ሰካራ ስካርሽን ካንቺ አርቂው ሲላት ምንድነው ያደረገችው? እሷ እኔ ልቧ ያዘነባት ሴት ነኝ አለች። ሃሌሉያ! ካራክተሯ በዛ ሁሉ መከራው ህይወቷ ባህሪዋ የተሰራ ሰው ነበረች። ኢየሱስ ክርስቶስ ለምን መከራዋን እኔ ጭንቀቴ መከራዬ ስለበዛ በእግዚአብሔር ፊት ነፍሴን አፈሰስኩ አለች። የተወጋጋችውን ሾክ እለት የምታራግፍበት ቦታ አላት። አውሬዎች እኮ የምንሆነው ምናምን የምንሆነው ነው ተቀምጠን ጸልይ ሰዎች ስለሆነ ዲፌንሲቭ ነው የምንሆነው። ዲፌንሲቭ ነው በዶር አንጥልም ያ ነገራችን መልሶ ልጅ አንጥልም። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ አለ ጴጥሮስ ምን አድርጉታል? በእርሱ ላይ ምን አድርጉታል? ጣሉት ነው አኳ ነፍሷንም በእግዚአብሔር ፊት ሄዳ አፈሰሰች። ከዛ በኋላ ሐዘንተኛ መስላ አልታየችም ነው የሚለው መጽሐፍ ቅዱስ። አንጥልም በቃ ያለንን ነገር ሁሉ ተቀብለን ብለን ሳይኮሎጂስቶች እንኳን እኮ ይላሉ አልቅስ በቃ ድብና አድርግ ጨርስ ይውጣልህ ይላሉ። እንኳን መንፈሳዊ አይደል። ክብር ለጌታ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ሃሌሉያ! ክብር ለጌታ ይሁን። መጣላችን ብቻ አይደለም ደግሞ አያችሁ፣ ስንነሳ ደግሞ ይዘን እንነሳለን። ስንነሳ መጸለይ መጣል ብቻ አይደለም፣ መቀበል ነው። አያችሁ ጴጥሮስ እኮ ሲናገር ምን እንደሚል ታውቃላችሁ? እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ እግዚአብሔር ምን አድርጎናል ይላል? ሰጥቶናል ይላል።
ሰጥቶናልና ፕሬዝ ጋድ በክርስቶስ ተቀብለናል ሰጥቶናል አይደለም ይላል። ያ የተሰጠንን ነገር ምን አድርጉት ይላል? ጨምሩት። በጸሎት ነው ወደ ህይወት የምትጨምረው። በጸሎት ነው ወደ ማንነት የምታስገባው። አይገባም ካልጸለይክ እግዚአብሔር የሰጠን አይገባም። ኢየሱስ ክርስቶስ ጌታ ነው አይደለ? ሁለተኛ ጴጥሮስ ላይ ስለዚህ ምክንያት ይላል እግዚአብሔርን ለመምሰል የሆነው ነገር ሁሉ ስለተሰጠን ስለዚህ ምክንያት ምን አድርጉ ይላል? ትጋትን ሁሉ እያሳያችሁ ሃሌሉያ በእምነታችሁ ላይ ምን አድርጉ? በጎነትን ጨምሩ። እግዚአብሔር ሰጥቷል። መለኮታዊ ባህሪ ሁሉ ሰጥቶ እግዚአብሔር ለመምሰል የሚሆነውን ነገር ሁሉ ሰጥቷል። አዎ የሚጨመረው በጸሎት ነው፣ በትጋት ነው። በትጋት ነው የሚጨመረው። ዝም ተብሎ እንደ ዓለማውያን ኖር መቀየኖርን አይብልም የሚጨመር ነገር የለም። ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሚሰጠው እግዚአብሔር ምን ያደርግ? ይለምን። ጸጋ ስጦታ ምን አድርግ? ለምኑ መዝጊያንም አንኳኩ ምን ያደርጋል? ይከፈትላችኋል። ማደግ የሚመጣው ለውጥ የሚመጣው በመጮህ እግዚአብሔርን በመፈለግ ውስጥ ነው። ሃሌሉያ ጨምሩ። በጎነት ዕውቀትን ጨምሩ። በዕውቀትም ራስን መግዛት ጨምሩ። ራስን መግዛት በጣም በዚህ ዘመን ያለ ጥያቄ ነው። በጸሎት ነው የሚጨመረው። ብራዘር ሰዎች አሁን ጭራሽ ትምህርት ያዘጋጁለታል። ለዚህ በቃ አይቻልም በክርስቶስ አንዴ ተፈጽሞልናል እንደፈለገን ነው ምናለ መጨመር ስላቃተ ነው፣ ስለማትተጋ ነው። በኃጢአት ላይ መንገስ ስላቃተ ነው። ምንም ትምህርት አያስፈልገውም። መጨመር ያስፈልጋል። ኢየሱስ ክርስቶስ ጌታ ነው። መጨመር ኢየሱስ ጌታ። ራስን መግዛት በመጽናት ላይ እግዚአብሔርን መምሰል የሚጨመር ነገር ነው። በክርስቶስ ስለሆነ በክርስቶስ ነው ወደ ሕያው ድንጋይ እየቀረብን አይደለን። እኛ ራሳችን ደግሞ እንደ ሕያዋን ድንጋዮች ሆነን የምንሰራው ወደዚህ ሕያው ድንጋይ በመቅረብ ምህረትን ምን እያደረግን እንድንቀበል እየጣልን የሚከበንን ነገር ሁሉ እየጣልን ኃጢአትን ሁሉ እየጣልን ምን እያደረግን ጸጋን ሁሉ የሚረዳንን ጸጋ ሁሉ እየተቀበልን ሃሌሉያ። አውቃለሁ እኮ እኔ ይኸውላችሁ ስምጸልይ ሰው ስለሆንኩ አሁን አውቃለሁ እንደዚህ ዲዘርን አደርጋችኋለሁ። ምናልባት በቃ ወረደ ተከፈተ ተሰነጠቀ ምናምን ላነቃቃችሁ እንደምችል አውቃለሁ። ግን ይሄንን ሲሪየስ የሆነ ነገር እየነገርኳችሁ ሃሌሉያ አላለ። ሲሪየስ የሆነ ነገር የሚጠቅማችሁን ነገር እየነገርኳችሁ ክብር ለጌታ ይሁን አይደለ? ኢየሱስ ክርስቶስ ጌታ። ውሸት ነው ተከፈተ ይሄ የምን ዓመት ነው ብላችሁ ውሸት ነው አይደለም። እንደ ያቤጽ ጸልይ መባረክን ማርከኝ አገሬንም አስፋው እጅን በእኔ ላይ ትውም ብለ በረከትን ተቀበል። ለምን ዋሻለሁ? ያቤጽ ጮኸ አስፋው ብሎ ጮኸ አልቅሶ ተባረከ። በመስጠት ብቻ አይደለም ወንድሜ፣ በእንባ በመጸለይ። ወይኔ አንድ ጓደኛዬ ነገረኝ ምስክርነት ልንገራችሁ በእናታችሁ በጣም ነው የሚገርመኝና ምን አለኝ ይውላ አለኝ ሚሽነሪ ሆኜ አለኝ ኢትዮጵያ ነው ይኖርና ቤተክርስቲያን 2 ዓመት ልካው ክፍለ ሀገር ሄዶ ነበርና እዛ መካኒስ የሚባል ቸርች ውስጥ አንድ ደግሞ ሰው ነበር አለና ሁሌ አብረን እንጸልይ ነበር። ጸሎት ስገባኔ ጥግ ተንበርክኮ ነው አለ። በቃ ሰውጣም በቃ ወንድሜ ሄጃለሁ ብዬ ነው የሚሄደው። አሁን አለኝ አዲስ አበባ ትልቅ ቸርች ትልቅ ህንጻ ተገንብቶ ይመረቃል አለ። ሲመረቅ በዛ ጋር ሳልፍ ምንድነው ስል ቸርች ምን እንትና ብሎ ያርጎ በቃ ይሄ ብልጽግና ይሄ እንትና አድርጎ እንትን ሸጦ ነው ይሄ እንትን ብሎ ነው ሲሉ አለ። ፎቶ ገጭ ያ ሰው ነው አለ። ወይኔ አለ ያ ሰው ነው አለ። እኔ ዚፕ አረኳል። እኔ የፈለጉትን ይበሏል። ዘርፎ ነው መንግስት ነው ከነንትና ጋር ነው የሚሰራው ይሰጡታል ምንም ይበሏል። እኔ ግን ያን ህይወት አውቃለሁ አለ። ብራዘር ኤንድ ሲስተርስ በጸሎት በረከት ይመጣል። በጸሎት ብሌሲንግ ይመጣል። አውቃለሁ ስጡ ምናምን እንደበዚህ ማንንም ሰው አላስተምረ እንደምታውቀው አውቃለሁ። በመስጠት መባረክ ነው። በጸሎት በቃ ለምኑ በር መስጋና አንኳኩ የሚለምን ሁሉ ይቀበላል አለ ጌታ ኢየሱስ ክርስቶስ። ያቤጽን ተመልከቱ። ሐና ተቀበለች እኮ ሐና ሳሙኤል የመጽሐፉ ስም እኮ መጽሐፈ ሳሙኤል ይላል ስሙ። የመጽሐፉ ስም በጸሎት የተቀበለችው ነው። እሺ መጽሐፈ ሳሙኤል በልጇ ስም ነው የተሰየመው። እግዚአብሔር ስለዚህ ሕፃን ለመንኩ እግዚአብሔርም ሰጠኝ ማለት ነው ትርጉሙ።
ለምነ ተቀበል ማለት ነው ሳሙኤል ማለት። አይገርማችሁም? የመጽሐፈ ሳሙኤል ማለት የእስራኤል የነገስታት ታሪክ የሚጀምርበት መጽሐፍ ነው። ሳኦል የተሾመበት የነ ጎልያድ የኤካቦድ የእስራኤል ታቦት ብዙ ትላልቅ ታሪኮች አሉ። ስሙ ምን ይሁን? ሳሙኤል። ያቺ ሐና የምትባል ሴት በጸሎት ያመጣችው ሰው። ፐርፌክት ቢዩቲፉል ነገር ትፈልጋለህ? እንደ ሳሙኤል አይነት የማይወድቅ ሳሙኤል ቃሉ ከዳን እስከ ቤርሳቤ በመሬት ላይ የሚያወድቅ ቢዩቲፉል ፍጹም ነገር ዘላለማዊ ነገር ምንም ብዙ ነገር ልናገኝ እንችላለን። እንዲህ ብለን ልናገኘው እንችላለን። በጸሎት የተቀበልከው ነገር ወንድሜ እንደ ሳሙኤል ነው። በጽድቅ ትታነጻለህ ይላል እኮ መጽሐፍ ቅዱስ። ከግፍ ምን በል ራቅ። የምትፈልገውን ነገር ዳዊት ትዝ ይላችኋል። በአዲስ ኪዳን ባይሰራም እኮ ዳዊት ኦልያድን አስገድሎ ሚስቱን እንደወሰደ ታውቃላችኋል። ነብዩ መስቶ ምንድነው ያለው? በዚህ ዘመን አይሰራ ምድር ያርዴ ብትለምነኝ ያለው ለምን ብትለምነኝ ይቻል ነበር በዛ ጊዜ። የሚገርማችሁ ነገር ዳዊት አርጅቶ ጃጅቶ ከምድር ሁሉ ቆንጆ እኮ ተፈልጋ ምን ተደርጋለች? ተሰጣው ነበር። እንድታሞቀው አያቃትም ነበር ይላል። ጃጅቶ ሁሉ ምናምን ያው ሁሉ በረከት ያለው ሰው ነው። ግን ብሎ ዋው እግዚአብሔር እኮ ለሚፈልጉት ሁሉ እኮ ባለጸጋ አምላክ ምን በሌላ መንገድ አያስፈልግም። ስጠኝ፣ ባርከኝ ጌታ ሆይ፣ በሮችን ክፈትልኝ፣ በቃ ላገልግል። የጸጋ ስጦታን በብርቱ ፈልጉ፣ ስጠኝ ጸጋ። የውሸት ለምን እግዚአብሔር እንዲላልላለሁ? ጌታ አይኔን አብራው፣ በቃ በእውነት ለትውልድ በረከት አድርገኝ። ተቀበል ይላል የጸጋ ተቀበል። አሁን ሰው የራሱን እሳት ያነዳል። ለምን? ያን መንገድ መሄድ አይፈልግም። በጾም በጸለይ ያን መንገድ መሄድ ስለማይፈልግ ምን ያደርጋል? የራሱን ክሬት ያደርጋል። የራሱን ጸጋ ስጦታ ክሬት። ሁሉ ነገር እውነት ነው። ሁሉ ነገር ሕያው ነው። በጸሎት እንቀበለዋለን። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ ለራሷ ብቻ ሳይሆን ሐና ለሀገር መልስ የሆነ ልጅ አመጣች። እኔ እንደውም የሐናን ነገር ሳስብ የልጅ ብቻ ጥያቄ አይደለም። እሷ በኤሊ ልጆች ዘመን የኖረች ሰው ስለሆነች በቃ ኤካቦድ የሆነውን በቃ ክብር የሚያስመልስ በእግዚአብሔር ቤት የምትሰጠው ልጅ ሃሌሉያ የጸለየች ነው የሚመስለኝ። ምክንያቱም ብትሰጠኝ እኮ አለች መጫል ላባዲጋራቦስ ብትሰጠኝ መልሼ ለአንተ ምን አደርጋ ሰጣል። ወስዳ ምን አደረገችው? ሰጠችው። እግዚአብሔርን የሚሰማ ልጅ ሃሌል ገና በብላቴነቱ እግዚአብሔር የሚጠራው ሳሙኤል ሳሙኤል ብሎ የሚጠራው ልጅ ወለደች። እና አፍኒንና እነ ፊናስ ሰው መስዋዕት ሊያረግ ሲመጣ መርጠው ስጋውን በመንጠቁጣ አርገው የኔ ነው ይላሉ ይላል መጽሐፍ ቅዱስ። በዛ ፋንታ ሳሙኤልን ወለደ። ትፈልጋላችሁ? ክብር ጀኒውን ነገር እውነተኛ እግዚአብሔር ነገር ዝም ብሎ አይመጣም። በጸሎት ነው ይመጣው። በጸሎት ነው ይመጣው። ክብር ለጌታ ይሁን። በጸሎት ነው የሚመጣው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ ክብር ለጌታ ይሁን። ስሙ የተባረከ ይሁን እግዚአብሔር። ቢጸልዩ ይላል። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ቢጸልዩ የሚለውን ያየነው አይደል? ፊቴንም ቢፈልጉ ሃሌሉያ ከክፉ መንገዳቸው ቢመለሱ ከክፉ መንገዳቸው እንዳደረጉ ቢመለሱ። አያችሁ እግዚአብሔር እውነተኛ አምላክ ነው። ለእግዚአብሔር የሚሰግዱ በእውነትና በመንፈስ ይሰግዱ ዘንድ ምን ያደርጋቸዋል? ያስፈልጋቸዋል። ኢየሱስ ክርስቶስ ጌታ ነው። በመመለስ ነው የሚጸልየው። ሃሌሉያ በእውነት እኔ ግን በጽድቅ ፊትህን አያለው ይላል። በእውነት እግዚአብሔር ባህሪ አምላክ ነው። እግዚአብሔር የሚምር አምላክ ነው አይደል? እግዚአብሔር ኃጢአታችንን ሁሉ በክርስቶስ ኢየሱስ እንደከደነልን አቀ ስለ መዳን ኃጢአት ሳይሆን ማወራው በእውነት በጽድቅ ስለመኖር ሁሉ ደካማ የእግዚአብሔር ክብር ሁሉ የጎደለው በክርስቶስ እንደዳንን አቃለሁ። ስለ ተቀድሶ ስለ መዳን አይደለም የምናገረው። ግን እግዚአብሔር ፊት የሚፈለገው በእውነት እግዚአብሔርን በመፍራት ሃሌሉያ በእውነት የሚኖር ሰው የወሰነ ሰው የተመለሰ ሰው። ድካም ሊኖርብን ይችላል በህይወታችን ምናምን፣ ግን ትቀደሱ ዘንድ ምን በሉ ነው የሚለው?
ፈልጉ ነው አይደል የሚለው። በቃ ግን አቋማችን ስታንዳችን በቃ ይሄን ክፉ ነገር በእኔ ምን ያርግብኛል አለ ያስርብኛል አለ። መልካሙን ማድረግ ስለዚህ ለሞት ከተሰጠ ሰውነት ማን ያድር? መልካሙን ለማድረግ የሚቀና ልብ ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን የሚፈልግ ልብ የሚጸለየው በዛ ልብ ነው። በኃጢአት ውስጥ እየተኖረ ፍጥጥ እኔ በጌታ በኢየሱስ ክርስቶስ በጣም ጠንክሬባችሁ ከሆነ ዘመኑ ይሄ ዘመን ስለሆነ ነው። እኔ አብሶ ይሄንን የጸሎት ሳስተባብር የተማርኩት ነገር አንዲት እህት ምን አደረገች መሰላችሁ? ጸልዩልኝ አለች። ጸልዩልኛል። ስለምን እንጸልይልሽ እህቴ? በቃ ከባሌ ጋር አንዳንድ ችግሮች ነበሩ እና በቃ ወስኛለሁና ግን በቃ ልጆችም አሉ በመሃል ምናምን ይታገለኛል አለች እና ለመተው ጌታ እንዲረዳኝ እንድወስን ጸልዩልኝ አትልም? ዋት በቃ እንዲህ አይነት ክፉ ትውልድ መካከል ነው የምናገለግለው። በእንደዚህ አይነት እንዲረዳኝ ጌታ ትዳሯን እንድትፈታ እንዲረዳት ጌታ ጸልዩልኝ አለች። እንደዚህ አይነት ትውልድ መካከል ነው የምናገለግለው። ስለዚህ ስለ ጽድቅ ልንነጋገር ግልጽ ተገቢ ነው። ኢየሱስ ክርስቶስ ጌታ ነው። ልንነጋገር ተገቢ በጣም ፍጥጥ ያለ ዘመን ላይ ነው ያለው። ስለዚህ እግዚአብሔር እውነተኛ አምላክ ሃሌሉያ በመመለስ ነው የሚፈልገው። በእውነት ነው የሚፈልገው በመመለስ። ኢየሱስ ክርስቶስ ጌታ። ንስሐ የአዲስ ኪዳን ትምህርት ነው። ንስሐ የአዲስ ኪዳን ትምህርት ነው፣ የብሉይ ኪዳን ትምህርት አይደለም። ንስሐ እንደውም በክርስቶስ ኢየሱስ በአዲስ ኪዳን እግዚአብሔር እንደሰጠን ታውቃላችሁ። የሰጠን ነገር እኛ አረማውያን ቀራጮች ምናምን ነበርን። ንስሐ ነው የሰጠን። ንስሐ የሚባል ለእኔና ለእናንተ ያልተሰጠነ በበግም ይሁን በበሬ የአይሁድ ነበር ታውቃላችሁ። ለእኔና ለእናንተ እግዚአብሔር ንስሐን ያደረገልን ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ከክፉ መንገዳቸው ቢመለሱ ክፉ ሰው መንገዱን በደለኛም ሐሳቡን ምን ይበል ይተው፣ ወደ እግዚአብሔርም ይመለስ፣ እርሱ ምን ያደርገዋል ይምረዋል፣ ይቅርታውም ብዙ ነውና። ሃሌሉያ። አያችሁ ያዕቆብ የቤተ ክርስቲያን አባቴ የነበረው የአዲስ ኪዳን ሊቅ የነበረው ሰው በቃ ሰዎችን አሕዛብን አለ አሕዛብን ሰዎችን በቃ በመገረዝ ትድናላችሁ፣ በስራ ትድናላችሁ አንበላችሁ፣ ከታነቀ ከዝሙት ከምን ብሎ ውሳኔን ያስተላለፈ ሰው ነው። አርጎ ጽፎ ፈርሞ በቤተ ክርስቲያን ሁሉ ይዛችሁ ሂዱ እንደ ጳውሎስ እነ ሲላስን ብሎ የበተነ ሰውዬ እንደዚህ ብሎ ይናገራል። ሲናገር ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይልና የእናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ፣ ተጨነቁ፣ እዘኑ፣ አልቅሱ፣ ሳቃችሁ ወደ ሐዘን ደስታችሁም ወደ ትካዜ ይለወጥ። በጌታ ፊት ራሳችሁን አዋርዱ፣ ከፍ ከፍም ያደርጋችኋል። ሃሌሉያ። ክብር ለእግዚአብሔር ይሁን። አያችሁ ንስሐ እግዚአብሔር ያስተማረኝን ነገር ልንገራችሁ። በኢየሱስ ክርስቶስ ስም ብቻ አይደለም የምንዋጋው፣ በንስሐ ውስጥ ውጊያ አለ። ይኸውላችሁ እኔ አንድ ጊዜ ይሄ በጣም ስለሚጠቅማችሁ ነግራችኋለሁ። ይሄ ነው የምለው የኃጢአት ልምምድ በህይወቴ የለም። ይሄ ነው የምለው እንዲህ ፍጥ ማስታውሰው ነው። መቼም በሰው በቃል ብዛትም ኃጢአት አለ። መላእክቱን እንኳን ስንፍና ይከሳቸዋል። ኃጢአት የለብኝም እያልኩ የለብንም እንል እንዋሻለን። ግን እንዲህ ነው የምለው በቃ እንደው ንፍሳ ምጋብ ግን ከፍተኛ የሆነ መንፈሳዊ ውጊያ ውስጥ ጨለማ ውስጥ ገባሁኝ እና ይጸልያል፣ አገልጋይ ይጸልይልኛል፣ ራሴ ይጸልያለሁ እና በቃ እንዲህ ፍጥጥ ያለ በቃ የሰይጣን ፕሬዘንስ። እኔ ከጥንቆላ ምናምን ከጨለማ ከክፉ አምልኮ የመጣው ሰው አይደለሁም እና እንዲህ የመንፈሳዊ እንዲህ አይነት ልምምድ የለኝም። ጭንዳ ጌታን አገኘው በእልልታ ጌታን ማመልክም ወድ ሰው እዛ ውስጥ ገባው። የሆነ ሰዓት ላይ በቃ በኢየሱስ ስም ተገሰጸ፣ ጾም ጸሎት ተያዘ፣ ምን ሰውም ጸለየ ምን አለ። እኔ ግን ውጊያ በህይወቴ ውጊያ ሰላም እንኳን መተኛት አቃተኝ። በቃ ሪሊ በቃ የጠላት እጅ በረታ በህይወቴ ላይ። አንድ ቀን በቃ ተንበርክኬ ስጸልይ የንስሐ ነገር ወደ ውስጥ ይመጣ። ንስሐ ገባው በሪሌሽንሺፕ ምናልባት በጮኝነት ጊዜ ያሳዘንኳት ብትኖር ምናምን ወደ ኋላ ተመልሼ በቃ ከዛ መንፈስ ቅዱስ እያሳሰበኝ አለቀስኩ። ማልቀስ ጀመርኩኝና ስነሳ
በኃይል ተነሳው፣ በነፃነት ተነሳው። በንስሐ በእውነተኛ ንስሐ እንዋጋለን። ሃሌሉያ። አንዳንድ ህይወታችሁ ከብዷችሁ ቢጸለይ እንትን ቢናምን አለ እውነተኛ ንስሐ ጌታ ኢየሱስ እውነተኛ አለ። ተግዳሮት አለ በኢየሱስ ስም ምናምን የማያባርረው አዎ እውነተኛ ንስሐ ሰማያትን ይከፍታል። እውነተኛ ንስሐ የክፉን የበረታውን ነገር ሁሉ ከኛ አሽቀንጥሮ ይጥላል። ንስሐ ተሰጥቶናል። ክብር ለጌታ ይሁን። በመመለስ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። እግዚአብሔር ስም የተባረከ ይሁን። ሃሌሉያ። በንስሐ ውስጥ ውጊያ አለ። ወንድሞቼና እህቶቼ በዚህ ዘመን ስለ እግዚአብሔር ድምፅ ብዙ እናውቃለን። ስለ ትንቢት እናውቃለን። እግዚአብሔር ይናገራል ይፈጽማል የሚለውን ነገር እናውቃለን። እግዚአብሔር የተናገረንን ብቻ አይደለም የለመነውን ይፈጽማል። የለመነ ሰው ሁሉ ነብይ ፈላጊ ጀኒውን የሆነ ነብይ እንኳን ብትፈልጉ ይትሶኬ ሰው ሁሉ በቃ ጆሮውን የሚያክለትን ሰው ሁሉ እግዚአብሔር እንዲህ ይልሃል እየተባለ ብቻ ሪሊፍ ተንፈስ ማለት ፈላጊ የሆነው እግዚአብሔርን ስለማያውቅ እግዚአብሔር የተናገረንን ነገር ይፈጽማል። እንደተናገርኩ እንዲሁ ይሆናል። ይሄ በጣም መሰረታዊ ትምህርት ነው። ሁላችንም እናውቃለን። እግዚአብሔር የለመነውን ነገር የጠየቅነው የጸለይነውንም ነገር የሚመልስ አምላክ ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። አንዳንድ ጊዜ በጣም የሚገርማችሁ ነገር መጽሐፍ ቅዱስ ስታዩ ኢቭን እግዚአብሔር የተናገረውን ነገር እንኳን በጸሎት ይገለበጣል። እግዚአብሔር ቃሌ ከሚያልፍ ሰማይና ምድር ምን ያደርጋሉ አለ? ምን ያደርጋሉ? ያልፋሉ አለ። እግዚአብሔር ተናግሮ በጸሎት የመለሱ ሰዎች አሉ። በጸሎት እግዚአብሔር ከተናገረ እግዚአብሔር እንዲህ ይላል ካላለን ሰክሰስ የሌለ ይመስለናል አይደል? እግዚአብሔር እንዲህ ይላል ብሎ ባንተ ላይ ተናግሮ ጌታ ግራኛ ቀኝን በፊት የሄድኩትን አስብ ብሎ በእንባቸው የገለበጡ ሰዎች አሉ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ክብር ለጌታ ይሁን። ስሙ ይባረክ። ያዕቆብ ለእግዚአብሔር የነገረው ብዙ ተፈጽሟል። አያችሁ ያዕቆብ እግዚአብሔር ምን ብሎታል? ያዕቆብ እግዚአብሔር ምን ብሎታል? ወደ ተወለድክበት ምድር ምን አደርግሃለሁ ብሎታል? እመልስሃለሁ ብሎታል አይደል? እኔ አባቴ አብርሃም ይስሐቅ አምላክ ነኝ ብሎቴል የነገርኩን ሁሉ እስካደርግልህ ድረስ ምን አልልም አልተውም ብሏል። ግን ሰውነቱ ግን ድና የቀረችው ሌሊቱን ሙሉ ከእግዚአብሔር ጋር ሲታገል በትንቢት ያለ ቤት ከሌሊቱን ሙሉ ከእግዚአብሔር ጋር ሲታገል ምን አደረገው? በቃ ሊነጋ ቀላልቷልና ልቀቀኛል አልለቅህም ካልባረከኝ እግዚአብሔርን ፊት ለፊት አየው። ሰውነቴ ድና ቀረች። ታግሎ በጸሎት ስሙ የተቀየረው በጸሎት ነው። ከእንግዲህ በኋላ ማናትባ እስራኤል ታሪክ የሚቀየረው በሌላ መንገድ የምትሄደው እግዚአብሔርን የምትገናኘው ፊቱን ስንፈልግ ነው። ትንቢት ስንፈልጋለን። እኔ ኢየሱስ ክርስቶስ ምስክሬ ነው። ትንቢትን እናገራለሁ። እውቀትን በመናገር አገለግላለሁ። ዝም ብሎ ደግሞ የሆነ ሞኞች ደካሞች ሰዎች ፈልጌታ ትላልቅ አገልጋዮች ባሉበት መካከል እናገራለሁ። ችግር የሌለብኝ ሰው ነኝ። የጸጋ ስጦታዎችን የምለማመድ ሰው ነኝ። ግን እውነቱን ግን እነግራቸዋለሁ። ክብር ለጌታ ይሁን። በጸሎት ወደ ጸሎት መመለሳ በጸሎት ታምራታችሁን ተቀበሉ። ታምራታችሁን ተቀበሉ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። አያችሁ ኤሳው ያዕቆብ ህይወቱ የተለወጠው ወንድሜ ከኤሳው እጅ አድነኝ መጥቶ እንዳያጠፋኝ እናቶችንም እንዳይገል ፈራዋለሁ ብሎ አለ። በቃ ብሎ ጸለየ በጌታ ፊት። ወንድሙ ሲመጣ ብሎ በትቅፍ አደረገ። ወንድሜ ሆይ ብሎ መጣ። በዝዋር ስጦታ አንድ በዚህ ከፈለ፣ አንደኛውን በዚህ ያደረገ ምን አረገና አሁንም ፈራ። ለምን አልጸልይም አለና ሁሉን አሻግሮ ምን አደረገ? ገብቶ ጸለየ። ከዛ ሲወጣ ወንድሙ ብሎ መጣ። ወንድም ፈገግ በፍቅር ከሰው ሁሉ ጋር መኖር ትፈልጋለህ? ፕሬይ እግዚአብሔር ካንተ ጋር ከሆነ ማን ይቃወማል? በጸሎት ከእግዚአብሔር ጋር ትሆናለህ። እግዚአብሔርን ትመስላለህ። ማን ይቃወማል? ጸልይ። ቤተክርስቲያን ትጸልይ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ሕዝቅያስ የሚባል ሰው ነግራቸዋለሁ። ሕዝቅያስ የሚባል ሰው ታላቁ ነቢይ
ታላቁ ነቢይ ክብሩን ያየ ነቢይ ያለው ጌታ ኢየሱስ ክርስቶስ ስለ እናንተ ኢሳይያስ ክብሩን ስላየ ብሎ የተናገረበት እሱን ሂድ አልጋህን አዘጋጅ እኮ ትሞታለህ አለው ሕዝቅያስ። እግዚአብሔር ሂድ አልጋህን በቃ ትሞታለህ አከተማል። ፊቱንም ወደ ግድግዳ መለሰና ሕዝቅያስ እዚህ ላይ የተጻፈውን ነገር ታነቡታላችሁ። ሕዝቅያስ አባትን ዳዊት አምላክ እግዚአብሔር እንዲህ ይላል፣ አለቀሰ። በቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምድሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ ይላል። ፊቱንም ወደ ግድግዳ መልሶ ስቅስቅ ብሏል። ማንም ነቢይ ማንም መጥቶ የለበስሽውን ልብስ ሌሊት አልጋሽን በእንባሽ ስታርሺ አይቻለሁ ሊላ አያስፈልገውም። ልብና ኩላሊትን የሚመረምር እግዚአብሔር ካንተ ጋር ነው፣ አልቅስ በሱ ፊት ብሎ አለ ብሎ በቃ ብሎ ወደ ግድግዳ ፊቱን መልሶ ኢሳይያስ ነው ተናግሮት ሄዶ ድንግል ትጸንሳለች ወንድም ልጅም ትወልዳለች ያለ ነቢይ ብሎ አለቀሰ። ኢሳይያስ ወደ ቤቱ ሲሄድ እግዚአብሔር መጣና ሂድና ለሕዝቅያስ ንገረው 15 ዓመት በዕድሜ ላይ ጨምሬያለሁ በለዋለሁ። እግዚአብሔር የተናገረውን ይቀይራል። ይኸውላችሁ በጣም የሚገርማችሁ ነገር አለ። አክዓብ የሚባል ሰው ነበር መጽሐፍ የኤልዛቤል ባል። እንደ ሕዝቅያስ አይነት ግራና በእግዚአብሔር ፊት በፍጹም ልብ የሄደ የወጣና የገባ ሰው አለ። እንደ አክዓብ አይነት ክፉ ሰው ሚስቱ ኤልዛቤል እንደመራችው ያለ ከንቱ ሰው እንደ አክዓብ አልነበረም ይላል መጽሐፍ ቅዱስ። እና ቴስቢያው ኤልያስ በቃ እዚህ ውሾች ናቡቴን ገደልከው አለው። አዎ ገደልከው እና ወረስከው አለው። አዎ ውሾች በዚህ በኤልዛቤል አጥራ ተቀመና ደምህን ስጋህን ይበልቷል። ደምን ውሾች በኤልዛቤል ላይ የተተነበየው ትንቢት ተተነበየለት። አክዓብም ይላል በጣም በቃ ሚስቱ ኤልዛቤል እንደነዳችሁ በጣም ክፉ ሰው ጾም ጸሎት አሳውጆ ነው ናቡቴን ያስገደለው ትዝ ይላችኋል። እና በእግዚአብሔር ፊት ቅስስ ብሎ ሄደ ይላል። ማቅ ለበሰ፣ በእግዚአብሔር ፊት ቅስስ ብሎ ሄደ፣ አመድ ነሰነሰ። ከዛ እግዚአብሔር ወደ ኤልያስ መጣና ምን አለው? አየኸው ወይ አክዓብን አለው። እግዚአብሔር ለአክዓብ ራራ። አዎ በቃ እግዚአብሔር ከፈለከው ይራራልሃል። ለአክዓብ ራራ። አዎ አየኸውን በፊቴ እንዴት ቅስስ ብሎ እንደሄደ አየኸው ወይ በፊቴ እንዴት ቅስስ ብሎ እንደሄደ። በሱ ዘመን ክፉ ነገር አላመጣም። እንኳን እኔና እናንተ እርግጠኛ ነኝ እንደ አክዓብ መቼም የከፋ ሰው የለም። ታሪካችንን እንለውጥ፣ ቤተክርስቲያናችንን እንለውጥ፣ ትውልዱን እንለውጥ። በእድሜያችን የሆነ ጀኒው ታንጀብል የሆነ ነገር እንስራ። የጌታን ፊት እንፈልግ፣ እንጸልያለን። ሃሌሉያ ሃሌሉያ። ቆመን እንጸልይ። ማሳዲጋ ያላቦስ ቴላ ማሳቲ ያላባዲጋ እንዶር ራባጋ ያላላላቦስ ሪባጋ ያላሞሴቲ አንዲጋ ያላላላላቦስ ብትመለስ እመልሳለሁ። የተዋረደውን የከበረውን ከተዋረደው ብትለይ እንደ አፌ ትሆናለህ ያልክ የሰራዊት አምላክ እግዚአብሔር ሆይ እንደ ቃልህ ሕያው እንድታደርገን የቀናውን መንፈስ በውስጣችን እንድታድስ በዚህ ምሽት ጌታው ጸለይኩ። ሃሌሉያ። በዚህ ምሽት ጸለይኩኝ ጌታው እጅ በወንድሞቼና በእህቶቼ ላይ እንዲመጣ ጌታው መልካሚቱ እጅ እንድትመጣ ጌታው ሃሌሉያ። የምታበረታው እጅ እንድትመጣ የምትደግፈው እጅ እንድትመጣ ጌታው ሃሌሉያ። እግዚአብሔር አባት ሆይ ላዲጋዮማ ሺባጋዮማ ቴላማ ዲጋያላቦያ አቤቱ የዘላለም አምላክ እግዚአብሔር ሆይ ሕይወታችን በዚህ ምሽት እንዲቀየር ጌታ መኝታችን እንዲቀየር ልባችን አንተን እንዲል ጌታ እግዚአብሔር ሆይ ልባችንን ወደ አንተ እንድታስነሳ ልባችንን ከሌላ ነገር ሁሉ ጌታው እንድትቆርጥ ልባችንን ወደ አንተ እንድታስነሳ ጌታው አንተን እንደ ሃና ኤልያስ እንደኛ ሰው ነበረ ተብሎ እንደተጻፈ አቤቱ ጌታ ሆይ የሚያድሰው መንፈስ ጎልማሳነትን እንደ ንስር ያድሳል ተብሎ እንደተጻፈ የሚያድሰው መንፈስ
የሚያድሰው መንፈስ ጌታ በወንድና በሴት ልጆች ላይ በእኔ ላይ ይምጣ ጌታ። አመሰግናለሁ ጌታ። የድል ንጉሥ፣ የድል ጌታ፣ ታሪክን የምትቀይር ጌታ። ሃሌሉያ ሃሌሉያ። አታፍሪምና አትፍሪ ያልክ ጌታ፣ አትዋረጅምና አትደንግጭም ያልክ ጌታ፣ ፈጣሪሽ ባልሽ ነው ያልክ ጌታ፣ ከጥንት የፈራረሰውን ነገር የምታድስ የምትሰራ ጌታ፣ ሕያው ጌታ እግዚአብሔር፣ የዚችን ምድር በደል በአንድ ቀን አስወግዳለሁ ያልክ ጌታ፣ አቤቱ ጌታው እጅህ በዚህ ምሽት ይምጣ፣ በእኔና በወንድሞችና በቶች ላይ ይምጣ ጌታ ይምጣ። ታሪክ ቢሰራው ይምጣ። በነህምያ ላይ የመጣው ያ መልካም እጅ ይምጣ በዚህ ምሽት ጌታ ይምጣ ጌታ። የታመሙትን የሚፈውሰው እጅ፣ ጣት እስራትን የምትበጣጥሰው ጣት፣ ጥያቄን ሁሉ የምትመልሰው ጣት፣ ሃሌሉያ ጣት በዚህ ምሽት ትገለጥ ጌታ። ክብር በዚህ ምሽት ይገለጥ። የዘላለም እጅ በዚህ ምሽት ትምጣ ጌታ። የምትዳ ሎፒያ ሚጋ ያላቦስ ቶራሺቲያ ባያንዲጋ ደቦስ ያንቲጋ ያላቦስ ያስ ሃሌሉያ 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 ጌታ። የእግዚአብሔር ደስታ ኃይላችሁ ነው ተብሎ እንደተጻፈ አቤቱ ጌታ አቤቱ ጌታ ኃይል በዚህ ጉባኤ ላይ እንዲመጣ፣ ኃይል በወንድና በሴቶች ልጆች ላይ እንዲመጣ፣ በእኔ ላይ እንዲመጣ ጌታ። እንደ ሌላ ሰው አድርጎ የሚቀይረው ኃይል ጌታ፣ እንደ ሌላ ሰው አድርጎ የሚያድስ ኃይል፣ እንደ ሌላ ሰው አድርጎ የሚያበረታው ያንተ እጅ እግዚአብሔር፣ የሚያታድሰው ያንተ እጅ ጌታ፣ የሚያድሰው ያንተ እጅ፣ እንደ ንስር የምታድሰው ያንተ እጅ እግዚአብሔር አባቴ፣ እንደ ንስር የምታድሰው ያንተ እጅ በወንድና በሴቶች ልጆች ላይ በዚህ ምሽት እንዲመጣ እግዚአብሔር፣ ከጥንት የፈረሰውን ነገር የሚሰራው እስከ ምድር ዳርቻ ድረስ ጦርነትን የሚሽረው ያንተ እጅ፣ ሃሌሉያ ያንተ እጅ የዘላለም አምላክ እግዚአብሔር በዚህ ሰዓት እንዲመጣ፣ ቀንበር ሁሉ እንዲሰበር፣ ጥያቄ ሁሉ እንዲመለስ እግዚአብሔር፣ የእስራኤል ኃይል እንደ ሰው አይደለምና ጌታ፣ እንደ ሰው አይደለምና ጌታ፣ አቤቱ ጌታ እንድትዳስስ መንፈሴ በዚህ ምሽት እንዲያልፍ፣ በሴትና በወንዶች ልጆች ላይ እንዲያልፍ፣ በጉባኤ መካከል እንዲያልፍ የእግዚአብሔር አባት ሆይ እንደ ቃል ሕያው እንድታደርገን በክርስቶስ ኢየሱስ ስም ጌታ ሆይ ጸለይኩኝ። ክብር ሁሉ ለአንተ ይሁን ጌታ። ስለ ሁሉ ነገር ተመስገን ጌታ ሆይ። ለምናል እንደ ቃል ሕያው አለ ልባችን ጌታ አንተን እንዲ እሳት ላዲያባባባሱ ልባችንን ጌታ ልባችንን እግዚአብሔር ወደ አንተ እንድታቀና አንተን የሚል ጌታ ያ በዳዊት ውስጥ የተጨመረ ዘይት የእስራኤል ቅዱስ ዘይት ጌታ ልባችንን ጌታ ምንም እንጨትና ውሃ በሌለበት በምድረ በዳ ልባ አንተን አለ እንዳለ ጌታ እግዚአብሔር አባት ሆይ መናፈቅ ወደ አንተ ጌታ መገስገስ የዘላለም የሚያስችለው ያንተ ዘይት ጌታ ግነንብን። የእስራኤል ይግነን፣ ያንተ ፍቅር ይግነን፣ በሕዝብ ላይ ይግነን፣ ያንተ ፍቅር ይግነን ጌታ ይግነን፣ ያንተ ፍቅር ይግነን ጌታ። ይምጣ የማዳን ደስታ ይምጣ በወንድና በሴቶች ልጆች ጋር ጌታ። ሃሌሉያ ክብር ሁሉ ለአንተ ይሁን ጌታ ሆይ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም።